ሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የረቢያ ዩቲዩብ 23 የዩቲዩብ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ ሁሉ ሰላም። ከእናንተ ጋር እንዴት ነው? ክርስቲያን ወገኖቼንም ሰላም ብያለሁኝ። እንዴት ናችሁ? ሰላም ናችሁ? ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። የአገሬ ልጆች ሰብስክራይብ አርጉ፣ ሼር አርጉ። እኛ ዩቲዩብ ተስፋ እያስቆረጠ ነው። ተከፈኩን ሳምንት ነው የሚሆነው መቶ እንኳን ሰብስክራይብ አልገባሁም። የአገሬ ልጆች እና እንዴት ናችሁ? ሰላም ናችሁ ወይ? አልሐምዱሊላህ እኔ ደህና ነኝ። የማዲያም ስራ እንዴት ይዟችኋል? የአገሬ ልጆች ወላሂ አዚም የማዲያም ስራ ሰለቸኝ። እንደኔ የማዲያም ስራ ይሰለቸዋል። አሁንስ ምን አመረ መሰላችሁ? ዩቲዩበር ሆኜ አገሬ ገብቼ ወላሂ ለአዚም ነው የምላችሁ የአገሬ ልጆች በወር 20 ሺህ ሪያል ዩቲዩብ ቢከፍለኝ ወላሂ በቂ ነው፣ ያስተዳድረኛል። ጭማሪ ደግሞ እኛ ገበሬ የሆነ ሰዎች ጭማሪ አይጠፋንም ማለት ነው። እና በወር እንኳን 20 ሺህ ብር ዩቲዩብ ቢከፍለኝ በቂ ነው ማለት ነው። በመጀመሪያ ደረጃ ማዲያሜን ሳላመሰግናት አላልኩም። ሽኩረን በጣም ነው የማመሰግነው። ወላሂ እነሱ በጠለቡ ሰዓት ትጠልብልኛለች። እነሱ በጠለቡ ሰዓት የነሱ የጠለቡትን አይነት ተጠልብልኛለች። እንደው አላህ ስራዬም አላህ ቋሚ እንዲያደርግልኝ ዱአ አድርግልኝ የአገሬ ልጆች። እና ማዲያሜንም ማመስገን እፈልጋለሁ። ወላሂ እነሱ የበሉትን ነው የምጠልብልኝ። እንትን ይዤ ያልመጣሁት ስለማወድ ነው። ይሄ ምንድነው? ኧረ ይሄ ምንድነው? አንጡልኝ። እንደዚህ የተጠቀሰ የሚበላው የአረብ ሀገር ሴት እኮ የስራ ብዛት የጭንቅንቅ ብዛት ልብ የለም እረሳለሁ። እንዲህ የሚደረገው ቀዩ ነገር ወላሂ ጠፋኝ አሁን። ኦ ማይ ጋድ ምንድነው ስሙ? የአገሬ ልጆች ልቤ ላይ ምጥጥ እያለ ትውት ያደርገኛል ወላሂ። የአገሬ ልጆች ምንድነው ስሙ? ካቻብ የአገሬ ልጆች ካቻብ ነው የአገሬ ልጆች። ካቻብ ስለማልወድ ነው ካቻብ ያልያዝኩት። ወዳለሁ ግን ብዙም አይደለሁም። እና መቼም ውፍረት መጣ። ይሄን እየበላን ውፍረት መጣ። የአገሬ ልጆች ለሰው ላይ በሽታ ይሄ ነው። ይሄና ይሄ አያችሁ በርገዱ ለገዙልኝ። አቤት ኧረ ማዲያም ያለ ይስጥልኝ፣ እንደው አላህ ይስጥልኝ እድሜና ጤና። ይሄ ብርቅ ነው እንዴ ልትሉኝ ትችላላችሁ የአገሬ ልጆች። ግን ሩዝ እንኳን ተሰርቶ የአገሬ ልጆች ሩዝ አረብ ሀገር ማለት ነው። ሩዝ እንኳን ተሰርቶ እንኳን ይሄን ከውጭ ሊጠቡላቸውና ሩዝ እንኳን ተሰርቶ ብረድቱ ላይ ሳያስቀሩ ሙጥጥ አድርገው አቅርበውት እነሱ ሲተራፊ ሲመለስም የሚበሉ አሉ። እስቲ ያለ ኮሜንት ላይ የለም ወላ አለ። ሀታ ዲጃጅ እንኳን ሳያረጉበት ነጭ ሩዙን ብቻ ከፍለውላቸው ብዱን ዲጃጅ ጥለውላቸው የሚሄዱ አሉ። ሰላጣ የማያረጉላቸው አሉ እና እንደዛ አይነት ብዙ አጋጥሞኛል በህይወቴ። እኔ ስደት ላይ 6ኛ ዓመት ያልቆ 7ኛ ይዣለሁ። ሀገሬ ልጆች መቼ ወደ ሀገሬ እንደምመለስ አላውቅም። አላህ በሰላም ወደ ሀገሬ እንዲያስመልሰኝ ዱአ አድርጉልኝ። ክርስቲያኖችም በመታምኑበት ጸሎት አድርጉልኝ። ሙስሊሞችም እንዲሁ አላህ ሁላችንም ለሀገራችን አላህ ያብቃን። እና የሰው ሀገር ብዙ ክፉንም ደጉንም ስላሳየን እና ብዙ ይሄ ብርቅ ነው እንዳትሉኝ ነው ሁሉ ማብራሪያ የሰጠሁት። እና የሀገሬ ልጆች አልሐምዱሊላህ ረብ ዓለሚን። እና ምን ላችሁ ፈልጌ ነው እንኳን እንዲህ አይነት ሊጠልቡና አሁን ይሄ ቢያንስ 25 ብር ይሆናል። 25 ብር 30 ብር ወላሂ ሰርች አድርጉትና ወጥ 30 ብር 25 ብር ነው የሚሆነው። አረ 30 ብር 35 ሁሉ አለ። እና ባፍ ሙድት ነው የሚለው። ይሄ ደግሞ ወይ ስንት ብር ነው? 2 ብር ከ50። እና ብርቅ ሆኖብህ ሳይሆን የአገሬ ልጆች ብዙ ማዲያሞች ሰላየሁ ነው። ብዙ ማዲያሞች ሰላየሁ ነው። ነጭ ሩዝ እንኳን የማይሰጡ ኩብዝ የአንድ ብር ሳሙኒ ኩብዝ እንኳን አንድ ሀባ ወርወር አድርገው ሌላውን ቁጥር አድርገው ተላጃ የሚያስገቡ ብዙ ማዲያም አጋጥሞኛል በህይወቴ። እና እነዚህን ሰላየሁኝ እችን ሳይ በጣም ማመስገን ፈልጋለሁ።
አስባ ለሸቃላም ለነሱ ሲጠልቡ አለመርሳቱ አስባ ለኔ ማብራ መጠለቧ ራሱ ያስደንቃል። ታረዳችሁ? ልጆቹ አስከሬንም ሲበሩ ምንም ሲበሩ በጭራሽኛና አይራሱኝም። አቤት ኩሮሮክስ እጁን ጥሉ ጉልጉልክ አርጎ ታወልዳሽ። ስራ ነው ያገሬ ልጆች ስራ። እንዴ እየሰራን ነው ኢንሻአላህ። አንድ ቀን ይሄ እጅ እኮ ቁጭ ብላ እንዴ እቃ ሳያጥብ ቢቀመጥ ማለት ነው ሀለንጋ ነው የሚመሳሰለው። እና ግን እንደዛ ነው ያገሬ ልጆች። ሰብስክራይብ እስቲ አድርጉልኝ፣ ሼር አድርጉልኝ። እና ደግሞ 50 ሰብስክራይብ አፍያደ ያገሬ ልጆች የምታቁት በአላህ ይጃችኋለሁኝ። የምታቁት ይሄን ቪዲዮ ያያችሁ ብታቁት 50 ገብቻለሁ። እንዴት ነው ላይፍ የምገባው? ሸር ይሄንን አስረዱኝ በኮሜንት። እንዴት ብዬ ላይፍ እንደምገባ ጣፉልኝ ያገሬ ልጆች። እና እንደው እንዲያንቀኝ እንዳልሞትባቸው ዩቲዩብ ብር በላለሁ ብዬ ነው ምኞቴ። ግን በላው ይሆን ያገሬ ልጆች? በላይ ይሆን ግን አላህ ካላ አይቀርም። አላህ የጣፋት ነገር ምንም ቢሆን አቀረው። ረቢያ የዩቲዩብ ብር ትበያለሽ ብሎ አላህ ከጣፈልኝ አይቀርም ባላለሁ። እና እኔ ወላሂ እንዲላለሁ አንዴ ጊዜ ያገሬ ልጆች እንደው 30 ሺህ ሰብስክራይብ ብቻ ቢኖረኝ እኔ በቂ ነው አገሬ ይዤ ለመግባት። ወላሂ በቂ ነው። 30 ሺህ ሰብስክራይብ እኮ እዚህ ገባሽ ማለት እኮ ማለት ነው ያገሬ ልጅ በወር 30 ሺህ ብር እንኳን ቢከፍልሻል በደንብ አድርጎ። እና እችን ብቻ ነበር የምፈልገው። እና አላህ ያሳካልሽ በሉኝ ያገሬ ልጆች። እናንተም ሸር አድርጉልኝ እስቲ ትልልቅ እንኳን ያላችሁ እንደው በቀንነት ሸር አድርጉልን። እኔ አሁን ወላሂ ለአዚም አንደኛ እንትኔ ማለት ነው እኔ ዩቲዩበር ብሆን ማለት ነው ወላሂ ቢላሂ ነው የምላችሁ እኔ አዲሶቹ እዚህ ታዋቂዎቹ ጋር ሳይሆን ማሽቃብጠው ልንገራችሁ፣ ገና ከኔ በታይ ያሉት ጋር ነው ማሽቃብጠው። ማሽቃበጥ ማለት ሸር ማድረግ አብሮ መስራት አስባችሁታል? አሁን እነዚህ ትልልቅ ዩቲዩበር ከዩቲዩበር ጋር ነው ትልልቅ ዩቲዩበሮች ጋር ነው የሚሄዱት የሚሰሩ ቪዲዮ። ትንንሹን ዩቲዩበር ማን ያሳድጋል? ቅንነት የለም። እና እናንተ በቅንነት ቢያንስ 1000 እንኳን ሰብስክራይብ ያላችሁ ወላሂ 1000 እንኳን እንዲገባልኝ እንደው ሸር አድርጉልኝ። ግሩፕ ካለ ግሩፕ ውስጥ ወይንም ጨምሩኝ ሀገሬ ልጆች። ትልቅ ግሩፕ ካለ እንደው 1000 እንኳን ሰብስክራይብ እንደው ልግባ ሀገሬ ልጆች። እና የዛሬው ቪዲዮ ይሄን ይመስላል ሀገሬ ልጆች። ኢንሻአላህ ደግሞ ዩቲዩብ ተስፋ የማያስቆርጠኝ ከሆነ በቪዲዮ እየወጣሁኝ እሰራለሁ። ይሄ ጠብአን የታወቀ ነው። ቪዲዮ ወጥቼ እሰራለሁ። እና ሀገሬ ልጆች ሸር አድርጉልኝ በቅንነት እንደው ቢያንስ 1000 እንኳን ሰብስክራይብ ልግባ። እና ስላዳመጣችሁኝ በጣም ነው የማመሰግነው። ወላሂ ለአዝም በጣም አመሰግናለሁ። ኮሜንት ላይ ጻፉልኝ ማለት ነው። ሸርም አድርጉልኝ፣ ላይክም አድርጉልኝ። ሰብስክራይብ ያደረጋችሁኝ ላይክ እና ኮሜንት አድርጉልኝና እላፉ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ፣ ላይክ፣ ኮሜንት አድርጋችሁ ለፉ። የሀገሬ ልጆች እወዳችኋለሁ። ስላዳመጣችሁኝ አመሰግናለሁ።